ዝሙት የሚለቀው 1 እንቅልፍ በመቀነስ፣ 2 ሆድ በመቀነስ፣ 3 እረፍት በመቀነስ፣ 4 ከቤተ ክርስቲያን ባለመለየት። በእነዚህ ዝሙት ይለቃል። እቅጩን ሞክሩ። አለባችሁ አላልኩም። አይጣል እኮ እንዲያው ድንገት ሊፈትናችሁ ማለት ነው። እነዚህ 5ኛ ዓይንን መመለስ። ማንን መመለስ? ዓይንን መመለስ። ሚጦላይ እንቴ ከመይራ ከንቶ ዳዊት ዓይኖችን መልስ ከንቱ ነገር እንዳያዩ ብሏል። ይህንን ማድረግ ያድናል። ከቤተ ሳይዳ ማረኝ ማረኝ ያሉ ቤተ ክርስቲያኑን መንከባለል፣ ከስዕሉ ስር መንከባለል፣ ዙሮ መጸለይ። እየዞሩ ቤተ ክርስቲያኑን እየዞሩ ሲጸልዩት የእስራኤል ዙረው ኢያሪኮን አፍርሰው የዝሙት ግንብ የሚፈርሰው እየዞሩ ሲጸልዩ። ኃጢአተ መስዕል ስር መንከባለል። አንዳንድ ሰዎች ለማመንዘር የሚያስችላቸውን ወደ ኃጢአት ሊጥላቸው የሚያስችላቸው ጉዳይ ውስጥ ይገቡና ችግር የለውም ብለው ይዝናናሉ። መጽሐፍ ቅዱስ እንደዛ ድካምን ማወቅ አለብን፣ ሰውነታችሁን እንዳታምኑት። አንዳንዴ በተለይ በጋብቻም በወጣትም ከጋብቻ በፊትም ያለ ሰው እኔ አልወድቅም የሚል አንዳንዴ ኮንፊደንስ። እኛ ብዙ ጊዜ እኮ አብረን አሳልፈን ከእሷ ጋር ምንም የተፈጠረ ነገር የለም፣ ስለዚህ አይፈጠርም ከዚህ በኋላ። ይሄ እኔ ምን ይመስለኛል መሰላችሁ? ለዓመት በዓል የምንገዛው በግ እንደገዛ እናርደዋለን፣ ይታረዳል። እና አሁን ምናልባት ኢንተርቪው የሚያደርገው ጋዜጠኛ ቢመጣ ያን በግ እንዴት ነው ብትሉት፣ አልነኩኝም እኮ በዚህ ምንም ያው ትናንት ይችሉ ነበር ዛሬ አልነኩ ነገም ይላል። ዓመት በዓል እስኪደርስ ይቀርለታል። ስለዚህ ሌላ ቀን አልነካኝም ምንም አልሆንም ብትሉ ዓመት በዓል እስኪመጣ ነው እንዳትረሱት። ቀን አለው ማለት ምንም ቢሆን ራስህን እንዳታምን ድካሙን የሚያውቅ ሰው መጽሐፍ ቅዱስ ይላል ከዝሙት በሉ እስኪ ሽሹ። ምን አድርጉ? ቁጭ ብላችሁ ተመካከሩ ነው የሚለው። ስለ ዝሙት መጥፎነት ተመካከሩ። አይ ከዝሙት ምን በሉ ሽሹ። ምን እንደሆነ እንዳላሳያችሁ እዚህ መቆም አለብኝ እንጂ ማሮጥ። ከዝሙት ሽሹ ሊትራሊ ሩጡ ነው እንጂ ቁጭ ብላችሁ ዝሙት እኮ መጥፎ ነው አይደል? ሽሹ ነው። እንደ ዮሴፍ ልብሱን ጥሎላት ምን አለ? ሸሸ። ቁጭ አርጎ ቢመክራት ነው አልገባሽም እኮ አንቺ ቢል ኖሮ እዛው ይቀራል ማለት ነው። አግብቶ ወልዶ ከብዶ እዛው ይቀር ነበር። ሽሹ ማለት ሊትራሊ ሽሹ ነው። ራስንም እንዳታምኑ። በዜናው ይገርማቸዋል። አንድ አባት መጽሐፈ መነኮሳት ላይ ወደ 90 ዓመት ሆኖታልና መቼስ ከዚህ በኋላ አልወድቅም ብሎ ሌሎችም አይወድቅም ብለው አስበው በቃ የምታገለግለው ሴት አንዲት ወጣት ሴት ትምጣና እዛው እያገለገለችው ትርዳው ብለው ሰጡት ማለት ነው። 90 ዓመት አልፎታል። ታሪኩን ሳሳጥረው በአመቱ ወለደ ከሷ። እየሰማችሁ ነው። 90 ዓመት ሆኖታል እና ምን አለ? እኔ ተኝቻለሁ በሉ እስኪ፣ ልቤ ግን ንቁ ነው። ሰው ካልሞተ ምን እንዳትሉት ሬሳ ሲሆን መቼስ ነፍስ ይማር ብሎ ሞት ይቻላል። ዝሙት ከሰውነታችን ውስጥ የሚወጣ ኃጢአት እንደሆነ ሁሉ መድኃኒቱ ከሰውነታችን የሚወጣ ነው ይላል። ያን ከሰውነታችን የሚወጣ የሚባለው እና አሁን 3ቱ የምነግሯችሁ በማንኛቸውም ጊዜ ብናደርጋቸው ወደ ሌሎች ደረጃዎች ቀስ እያሉ የሚያደርሱ በጣም መሰረታዊ መውጫዎቻችን 3 ናቸው። እና የመጀመሪያው እና ምንጊዜም ማድረግ ያለብን ጸሎት ነው። ምንድነው አልኳችሁ? ጸሎት። ምንም ኃጢአት እንስራ፣ ምንም አይነት ህይወት ውስጥ የተመሰቃቀለ ህይወት ውስጥ ነው፣ ምንም አይነት ነገር ውስጥ ነው እና እንዲያውም እንደ ዝሙት ያለውን እንደ ቁጣ ያለውን ህሊና ነፍስን የጨለማ መጋረጃ ጋርዶ ተስፋ ወደ መቁረጥ የሚወስደንን ለሰይጣን ምቹ የሚያደርገንን የሚያርቀው ይላል። በተለይ በእንባ ልክ ዝሙት ከሰውነታችን እንደሚወጣው ጸሎትም ከሰውነታችን ነው የሚወጣው። ልክ ዝሙት ርኩሰት ከሰውነታችን እንደሚወጣው እንባ ያለው ጸሎት የምንጸልይ ከሆነ ይላል በተለይ እንባ ያን ጥቁር መጋረጃ እጥብ ውስጣችን ያለውን ቆሻሻ እጥብ እያደረገ የሚጥል ከዚህ የመላቀቅ ተስፋ የሚሰጠን የመጀመሪያው ንጾማሉ ንስግደታሉ ይሄ እነሱ ይቀራሉ ማለት አይደለም። ልክ ከኃጢአት ዋናዎቹን እንደመረጥን ከሕክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። ክርስቲያኖች በለቅሶ የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች በተለይ ከልባችን እየቆረጠን ከሆነ ብንፍገመገም እንኳን መጽሐፍ እንደጻፈው ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ምን ይሆናል? ይነሳል። ይኸው እየወደቅን እየተነሳን እየወደቅን። በተለይ አቡነ ሽኖዳ እንዳሉት አንድ ተስፋ የቆረጠ ሰው ጠየቃቸው፣ አባቴ ሆይ ንስሐ ገባለሁ ወድቃለሁ፣ ንስሐ ገባለሁ ወድቃለሁ፣
ንስሐ ገባለሁ፣ እወድቃለሁ፣ ተቸገርኩ፣ ምን ላድርግ አላቸው። ምን እንዳሉት ታውቃላቸው? እሳቸው ንግግርህን አስተካክለው ነው ያሉት። እንዴት አድርጌ ላስተካክለው አላቸው። እወድቃለሁ፣ ንስሐ ገባለሁ፣ እወድቃለሁ፣ ንስሐ ገባለሁ፣ እወድቃለሁ፣ ንስሐ ገባለሁ ብለህ አስተካክለው። አያችሁ፣ እሱ ገልብጦት ነበረ። ንስሐ ገባለሁ፣ እወድቃለሁ። መጨረሻው መውደቅ ነበር ያደረገው አይደለም? እሳቸው መጨረሻው ምን አድርጋለሁ? ገልብጠው። ይሄንን ግድ የለህም ልትወድቅ ትችላለህ፣ ግን ገልብጠው። እወድቃለሁ፣ ንስሐ ገባለሁ፣ እወድቃለሁ፣ ንስሐ ገባለሁ ውስጥ መደምደሚያው ንስሐ መግባት ስታደርገው እንደ ተነሳህ ትቀራለህ አለ። እግዚአብሔር ያስነሳን መቸርነቱ። ጸሎት እና በማንኛውም የህይወት ውጣ ውረድ ውስጥ ሆነን ጸሎት ክርስቲያኖች፣ በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው ክርስቲያኖች። ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት፣ በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልበት ዘመን ይሄ ዘመን ነው ክርስቲያኖች። ጸሎት እውነተኛ ሕክምና ጸሎት ነው ክርስቲያኖች። ከዚህ በኋላ ያሉት ሁለት ነገሮች ይህን ተከትሎ በሕይወታችን ልናደርጋቸው በማንኛውም ጊዜ ብንለማመዳቸው እና የትዕቢትንም አሁን እነዚህ ስምንቱን ናድ የሚያደርገው መሰረታዊ ነገር ሁለተኛ አሁን ለትምህርታችን መፍትሄ ውስጥ ራስን መካድ። እስቲ ተናገሩት። ማንን መካድ? የእግዚአብሔር ቃል ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ምን ያድርግ? ይከተል።